ስልጤ በነገራችን በሌላ ቦታም አለ አጠቃላይ እንደ ኢትዮጵያ የሌሉበት ቦታ ያለው እና ይሄን ሀገር ባየሁት እንደው ባወቅኩት እል ነበር መጀመሪያ እንግዳ ተቀባይ ባለውበት ጊዜ አንድ ቀንም ተከፍቼ አላውቅም ግልጹን ብንነጋገር ማለት ነው ስለዚህ ያው ማታ መሽተን ስንገባ ምን ስንነጋ ጥቃት የሚያደርስ ሌባ ከየት መጣ ምናምን ብለን ነገር የለም በጣም በጥሩ ሁኔታ ነው ያስተናገዱ ያሉት ማብረሰቡም ታች ገጠርም ስንወርድ ጥሩ እናቶችም ወደ ቤታቸው አስገብቶ ማብላት ማጠጣት እንደዚህ አይነት ነገር ስላለ በጣም በጥሩ ሁኔታ ነው ወሰድኩት ማለት ነው እና ወደዛ ሽፍት ለማድረግ ራሱ ማለት ነው በጣም ነው እንትን የሚለኝ ለቅቄ መሄድ ራሱ ማለት ይሄ ምንድነው ቅድም እንዳልኩ የሰው ፍቅር አለ አየሩ ውሃው በጣም ደስ የሚል ነው ያው ደጋም ወይነ ደጋም ከመሆኑ አንፃር በጣም ደስ ይላል አየሩ ራሱ ማለት ነው 13 አመት ስኖር አንድም ነገር ክፋት ነገር ገጥሞኝም ሰው ሲገለልም ያየሁበት ነገር የለምና ወደ ፑሉም ለመቀላቀል ወይ ወደ አመራርነት ፑል ወደ ፖለቲካውም ለመቀላቀል ብሔር ሃይማኖት ምናምን አይታይምና እኔ አሁን ከዛ መነሻ ያየሁት እሱ ነው በራሴም ስላየሁት ማለት ነው በየቦታዎቹ በተለያዩ ቦታዎች ላይ ይሄ መብራት የሌለባቸው ቦታዎች ላይ እንደዚህ አይነት ስራ ብትሰሩ በጣም መልካም ነው ለማለት ነው ሻሜታሽ ትገይ አንጀምቼ እንዲባዮ ያይደ አቺገሞ አቦላቦ ያይደ አያድግም የአንድ ቦታ ላይ ከሆነ ከስራ አምቾ የሚባለው ነገር ዋናው ምግብ አምቾ ነው ቡላም ያወጣው ምግብነትን ምርጥ ምግብ የሚሆነው አምቾ ነው ሻሜታሽ ትገይ አንጀምቼ እንዲባዮ ያይደ አቺገሞ አቦላቦ ያይደ ይሄ ምንድነው ይሄ በስልጥኛ የበሰርጎንጋ ይባላል ኦኬ በትንሹ ሳይዝ ማለት ነው አይደል አዎ በትንሹ ሳይዝ አለ ከፍ ይያለም አለ ይሄው ኦኬ እነዚህ እኛለ ከዚህም ከፍ ይላል በየእንትኑ ነው ያው ሰው በዚህ ሰዓት መጠቀም ስላለ እዚህ ጋር ስጋ እንዴት ነው የሚከተፍበት መሃሉ ላይ ሲከተፍ ስጋው በሁለቱም በኩል ሲወጥ መሬት አይነካው ወይም ሴፍ ይሆናል በንጽህና እንዲከተፍ ነው ይሄ ሻኛው መክተፊያው ነው ይሄኛው ደግሞ የተከተፈው ሄዶ የሚያርፍበት በዚህ ነው ይሄንን ትዝታ ብዙ ሰዎች አለባችሁ አይደል በልጅነታችሁ ባቄላ ምናምን እሸት ምናምን ሲደርስ እንደዚህ ባቄላ ውስጥ ተደብቃችሁ በልታችኋል City.